ፊልሙ የሚጀምረው ዩና የምትባል ደስተኛ ልጅ እየተፍለቀለቀች ሲሆን ዩና ገና በልጅነቷ ሊፖማ የሚባል በሽታ ተጠቂ ስለነበረች ሁልጊዜም ወደ ህፃናት ሆስፒታል ኬሞቴራፒ ለመውሰድ ትሄድ ነበር። መድኃኒቱም አንዳንዴ በሚያደክማት ጊዜ ለረጅም ሰዓት ትተኛ ነበር። አባቷም እንዳይሰለቻት ሲል እንደ ጋንጊ ያለች የምትወዳትን ታዋቂ ሰው በሃይላንድ ላይ ፎቶዋን አድርጎ ያመጣላት ነበር። ጋንጊ በጣም ታዋቂ የኮሪያ ፊልም ተዋናይ ስትሆን ከብዙ አድናቂዎቿ መሀል የሆነችው ዩና በጣም ተወዳት ስለነበር ብዙ ደብዳቤዎችን ብትልክላትም ጋንጊ ግን አትመልስላትም ነበር። ጋንጊ ብዙ ሰው ቢወዳትም የውሸት ነው ብላ ታምን ስለነበር ጥሩ ነገር ከሚጽፉላት ሰዎች ይልቅ ስለ እሷ መጥፎ ነገር የሚያወሩት የበለጠ እውነተኝነት አለው ብላ በማሰብ እነሱን ነበር የምትከታተለው። አለቃዋ ኤያንግ ጋም ሄዳ ምንም እንኳን ለአድናቂዎቿ የምታሳየው ጸባይ ጥሩ እንዳልሆነ ቢነገራትም ጋንጊ ግን ምንም ሳይመስላት እንደውም አዲስ ፊልም መስራት እንደምትፈልግ ትነግራታለች። በሌላ በኩል ዩና ምንም እንኳን ነገሮች ቢከብዱም እስከ ጠነከረን ድረስ እንደምንችላቸው ሁሉ ያለ እድሜዋ ብትሰቃይም ሁሌም ግን ተስፋ ሰንቃ ትኖራለች። ጋንጊ ወደ ቤቷ የሄደች ሳለ እንደተለመደው ከአድናቂዎቿ የተላኩላትን ኬክና ደብዳቤዎች ሲያመጡላት እንዲጥሉት ነግራቸው ትሄድና ከሶዩን በስተቀር የወደቁትን ወረቀቶች ማንም ስላላያቸው ሁሉም ይሄዳሉ። ሱም ሪፖርተር ስለነበር ወረቀቶቹን ጋንጊ ላይ ችግር ለመፍጠር ሲል ያነሳቸዋል። በሌላ በኩል ዩና መድኃኒቱን አልወስድም ብላ ስታስቸግር አባቷ ያንግሱ እሺ ካለች የፈለገችውን ነገር እንደሚያደርግላት ቃል ይገባላታል። ዩናም ብትስማማም ስለሚያማት በፍርሃት ታለቅስ ስለነበር የልጁን እንባ ሲያይ አባቱ ልቡ ይሰበራል። ዩን ጠበቃ የነበረ ቢሆንም በልጁ የሕክምና ወጪ ለመሸፈን ሲል የታክሲ ሹፍርና ነበር የሚሰራው። በነጋታውም ዩና አባቷን ቃል የገባላትን እያስታወሰችው ምኞቷ ጋንጊ ለደብዳቤዋ መልስ እንድትሰጣት እንደሆነ ስለነገረችው ግራ የተጋባው ዩን ጓደኛውን ዩንዱን አግኝቶ እንደጨነቀው ሲነግረው ዩን እንደ አጋጣሚ ሆኖ ከጋንግ ጋር አንድ ትምህርት ቤት ስለነበር እንደው ምናልባት ሊያገኛት እንደሚችል ተስፋ ይይዛሉ። በሌላ ሁኔታ ጋንግ ከፊልም ዳይሬክተር ጋር እራት እየበላ ጊዜያቸውን በሙሉ ሲያሞግሳት ከቆየ በኋላ በመሀል ሽንት ቤት ስትሄድ ሙሉ በሙሉ መጥፎ ነገር ማውራት ይጀምራል። ይህንንም በመስማቷ በጣም ተናዳ ከተናገረችው በኋላ ቁጭ ብለን እናውራ ሲላት መኪናዋ ስለመጣ ጥላው ትሄዳለች። የተላከላትን መኪና ይዞ የመጣው ዩን ለረጅም ሰዓት እያወሩና የድራ ትዝታቸውን እያነሱ ሲጫወቱ ከቆዩ በኋላ ስለ ልጁ ሲያነሳባት በአንዴ ስሜቷ ሁሉ ተቀያይሮ ምንም እንኳን ልጁ በጣም እንደምትወዳት ቢነግራትም ከዝምታ ውጪ መልስ ሳትሰጠው ስለ ደብዳቤው ሊያወራላት ሲል እቤት ደርሰው ስለነበረ ስላደረስከኝ አመሰግናለሁ ብላ በፍጥነት ትወርዳለች። በትውስታ ጋንጊ ድሮም ታዋቂ ስለነበረች ተማሪዎች በጣም ሲከታተሏት እረፍት ለማድረግ ስትል ከክፍል ቀርታ አንድ ባዶ ቤት ሄዳ እያጨሰች ስትዝናና ዩንም እንደ አጋጣሚ ክፍል ቀርቶ መጥቶ ነበርና ያያታል። እሷም ሰዎች ይጠሉኛል ብላ ስላሰበች ደንግጣ ልትሄድ ስትል እጇን ይዞ ጥሩ ምክር ስለመከራትና እንደ ሌላው ሰው ሳያካብድ አውርቷት አስተማሪ ሸቶት መጥቶ ምንም እንኳን ቢደበቁ ማምለጥ ስላልቻሉ እኔ ነኝ ያጨስኩት ሲል ስለተከላከለላት ነበር ጓደኛ ማቾች የሆኑት። በአሁኑ ጊዜ የጓደኛው ሱቅ ሄዶ የተረት መጽሐፍ ያይና ለዩና ራሱ ጋንግን በማስመሰል የጽፍላት ወስኖ ጸጥ ያለ ቦታ ሄድና ከጻፈላት በኋላ ዩና በደስታዋ ብዛት ትፈነድቃለች። በነጋታውን ስለ ጋንጊ በቲቪ የአድናቂዎቿን ደብዳቤ መወርወር ሲወራ ዩና የእሷ ደብዳቤ እንደተመለሰ ስለነበር የምታውቀው በጣም ስለተከፋች ጋንጊን ለማገዝ አስባ ከጓደኞቿ ጋር አንድ አይደለም ብዙ ጊዜ የተመለሱላትን ደብዳቤዎች የሚያሳይ ቪዲዮ ሰርታ ትለቅና ይህም እጅግ ብዙ ሰዎች ጋር ስለደረሰ ጋንግ ለአድናቂዎቿ በተለይ ደግሞ እንደ ዩና ላሉ ህጻናት ታስባለች በማለት ብዙ ተወዳጅነትን ብታተርፍም ጋንግ ግን ላልሰራችው ስራ ሽልማትን ስላልፈለገች ሆስፒታል ትሄዳለች። ባልጠበቀችው ሁኔታ የዩና አባት ዩን እንደሆነ ይነገራትና ወደ ሆስፒታሉ ጣራም ወጥተው እነዚህ ደብዳቤዎች ለእሷ ምንም ትርጉም ባይኖራቸው እንኳን ለዩና ግን በጣም ትልቅ ነገር እንደሆነ ይነግራታል። በዚሁም አጋጣሚ ሱ ሊያነሳቸው ሲል ዮንዱ መቶ ያስቆመዋል። ጋንግም ልቧ ስለተነካ በነጋታው ዩና ልታያት ትሄድና ዩና ከደስታዋ ብዛት ማልቀስ ትጀምራለች። ልጆቹም ሁሉ ሰብስባ መጽሐፍ ካነበበችላቸው በኋላ ልትሄድ ስትል ዩናን ምን እንደምትመኝ ትጠይቃትና እሷም የጋንግን ቤት ማየት እንደሆነ ምኞቷ ትነግራታለች።
በቀጣዩም ቀን ዩና፣ ዩንግሱክ እና ዶንግዩ ሆነው የጋንግ ቤት ይሄዱና በሳቅ በጨዋታ ከተሞሉ በኋላ ልጆቹ ሲጫወቱ እነ ጋንግ እያወሩ ነገሮች ከብደዋት እንደነበርና በልጆቹ መጀመሪያ ብትማረርም አሁን ላይ ግን ደስተኛ እንዳደረጓት ትነግረዋለች። ሊሄዱ ሲሉም ከዳንጉ ጋር የሚያስቅ ቪዲዮ ከቀረጹ በኋላ ጋንግ ዩና ምን ያክል ጎበዝ ልጅ እንደሆነችና እናቷም እንደምትኮራባት ስትነግራት ዩና ግን እናቷን ከአባቷ ጋር ከተለያየች ጊዜ ጀምሮ አይታት ስለማታቅ በመከፋቷ ጋንግ ጥፋተኝነት ይሰማታል። በሌላ በኩል ሱ ስለ ጋንግ ሂ ምንም የሚጽፈው መጥፎ ነገር በማጣቱ ተጨንቆ ከጓደኛው ጋር ከተገናኙ በኋላ ስለ ጋንግ የቀድሞ ህይወት ሲያጣሩ ስለ ዩንግ እና እሷ አብሮ መማር ይደርስበትና ጋንግ ጥሩ ሰው ሆና ሳይሆን ጓደኝነቷን ተጠቅማ ለታይታ ልጆቹ ጋር እንደሄደች ይጽፉባታል። ድሮ ጋንግ ሂ ሃይሪ የምትባል ጓደኛ የነበረቻት ሲሆን ሃይሪ ዩንን ትወደው ስለነበረ እሱ ግን ጋንግ ሂን ነበርና የሚወዳት በጣም ትቀናባቸው ነበር። አሁን ከዚህ ሁላ ጊዜ በኋላ ሱ ባወጣው ሪፖርት ላይ ሁለቱን አይታ እንደ አዲስ ትቀናለች። እነ ጋንግ ሂ ልጆቹን ካስተኙ በኋላ ስለ ዩና እናት ሲያወሩ አያቷ በህይወት እስከነበረች ድረስ ዩና ምን ጊዜም ስለ እናቷ ሲከፋት ሩቅ ቦታ ስለሆነች ነው እያለች ታጽናናት የነበረ ቢሆንም ከዕለታት በአንድ ክፉ ቀን ግን የዩና አያት ይሞታሉ። እሷም ገና በልጅነቷ በሳል ስለነበረች አያቴ ሩቅ ቦታ ስለሄደች ነው በማለት አባቷን ታጽናናው ነበር። ዩንም ከዛ ጊዜ በኋላ ለልጁ ሁሉንም ነገር ለማሟላት ሲል ሹፍርና ጨምሮ ያገኘውን ስራ ስለሚሰራ ለልጁ እንደዚህ በማሰቡ ጋንግ ትደነቅበታለች። መጠጡንም ሊከፍተው ሲል ይዳፋበትና ጉንፋን እንዳይዘው ብላ ልብሱን እንዲቀይር ካስገደደችው በኋላ በሚያስቅ ሁኔታ ከሴት ልብስ ውጪ ስላልነበር እሱን ለመልበስ ይገደዳል። በዚህም እየቀረጸችው ስትቀልድበት ስልኳን ሊቀማት ይታገላትና ሶፋው ላይ ሳያስቡት ይወድቃሉ። በዚህም ልንሳሳም ነው በሚል ሀሳብ ውስጥ ተውጣ አይኗን ትጨፍናለች። ነገር ግን የእሷ እንጂ የእሱ ሀሳብ ስላልነበረ አይኗን ገልጣ ስታየው ፎቶዎቹን እያጠፋ ስለነበር ብትበሳጭም ጸጉሯን ዳበስ ዳበስ አድርጓት ደናደሪ ይላታል። በዚህም ደስ ብሏት ግን ግራም ይገባታል። በነጋታውም ጋንግ ሂ በጠዋት ተነስታ ቀልቡን ለመሳብ ተኳኩላ ብትጠብቀውም የማታውን ሳታስለቅቂ ነው እንዴ ተኛሹ ሲል ይቀልድባትና ያሳፍራታል። ጨራርሰውም ወደ ሆስፒታል ሊሄዱ እያሉ ጋንግ ስልክ ተደውሎ እየተወራው ስላለው ዜና ከነገሯት በኋላ በሯ ላይ ስትደርስ ብዙ ጋዜጠኞች በገንዘብ ነው እንደዛ እንዲወራልሽ ያረግሽው እያሉ ሲያስጨንቋት ይሁን እንደ ጠበቃነቱ ስለ ሰው የውሸት ዜና ማሰራጨት በሕግ እንደሚያስቀጣ ነግሮ ዝም ያሰኝላታል። ዩና ግን በእንባ ተሞልታ እውነት ለደብዳቤዎች መልስ ሰጥተሽኛል ወይ ብላ ትጠይቃታለች። ጋንግም እሷ ጽፋላት እንደማታቅ ስትነግራት በድንጋጤ ትወድቃለች። ዩንም ወደ ሆስፒታል በአስቸኳይ ካደረሳት በኋላ ዩና ለህይወቷ ስትታገል ጋንግ ከውጭ ሆና ግማሽ ሀዘን ግማሽ ጸጸት እየተሰማት ታያታለች። በኋላ ላይም ወደ ዩና ክፍል ሄዳ የራሷን ፎቶዎች በማየቷ እየተገረመች እነዚህ ፎቶዎች ለዩና የመኖር ተስፋ እንደነበሩ ዩን ይነግራታል። በዚህም በጣም ስለተጨነቀች ምናልባት መዋሸት ነበረብኝ ወይ ስትል የሆስፒታሉ ላይብረሪ ጋር ሆና ትጠይቀዋለች። ነገር ግን ዩን እውነቱ ቢዘገይም መውጣቱ እንደማይቀር ነግሯት የዩናን ደብዳቤዎች ሲሰጣት ሳታስበው ትለቃቸውና የድሮውን ማስታወስ ትጀምራለች። ጓደኞቿ መደርደሪያዋ ውስጥ የስጦታ ካርቶን አለ ካሏት በኋላ ስትከፍተው የሞተ ወፍ ከማስፈራሪያ ጋር ስለነበረ ጋንግ በዛ ደንግጣ በጣም ስትረበሽ ዩን መቶ ቢያረጋጋትም እስከዛሬ ድረስ ግን ከሰው ምንም አይነት ካርቶን አትቀበልም ነበር። ለዛም ነው ስድቦችን ማንበብ ትምህርት የነበረው። ይህን ካለችው በኋላ የዩናን ደብዳቤ ግን ለማንበብ ዝግጁ ነኝ ስትል ትቀበለዋለች። በሚመጡት ቀናቶችም ዩንግሱክ ከጋንግ ሂ ብር በመቀበል ልጁን እንዳታለላት ተደርጎ እየተወራ ስለነበር ሰዎች በጣም ይጠሉታል። ታዋቂ ሰው መሆን ከባድ እንደሆነ የተረዳችው ዩናም ምንም ስለ አባቷ የሚወራው ቢጎዳትም ጠንካራ ለመሆን ትሞክራለች። በአንድ ቀን በዶንግ ዩቲዩብ ገጽ ላይ ዩን ውሸቱ የእሱ ሀሳብ እንደነበረና ጋንግ ምንም አለማጥፋቷ ብቻ ሳይሆን የውሸቱ አካል ሆና መቅረቧ ምን አይነት ጥሩ ሰው እንደሆነች እንደሚያሳይና ሰውም እሷን መውቀስ እንዲያቆም ይናገራል። ምሽት ላይም ዩና ለጋንግ ሻማ ከሰራችላትና ከሰጠቻት በኋላ ከዩን ጋር ይገናኙና የድሮ ትምህርት ቤታቸው ወስዷት ሻማውን አብርተውት የድሮ ካርቶን አምጥቶ ያስገርማታል። ይህ ካርቶን ድሮ በልጅነታቸው አስቀምጦላት የነበረው ካርቶን ሲሆን እስካሁን ጊዜ ድረስ እንደሚያስብላት ማሳያ መንገዱም ነበር። ጋንግ ሂ
በዚህ በጣም ተደስታ ቁጭ ብለው እየተሳሳቁ ሳለ ጥበቃ ስለመጣባቸው እንደ ልጅነታቸው ሁሉ በመስኮት ዘለው ሲያመልጡ እየቦረቁ ነበር። በነጋታው ጋንግ የቦክስ ልምምድ ላይ ሳለች ማኔጀሯ ትመጣና ለጊዜው ሰው በሚያወራው ነገር ምክንያት ስራ እያገኘች ስላልሆነ ወይ ተከታታይ ቃለ መጠየቅ ላይ እንድትሳተፍ ወይ የልጆች መጽሐፍ እንድታነብ ካልሆነም ደግሞ አንድ ሴቶች ተሰብስበው የሚሰሩት ፕሮግራም ላይ እንድትሳተፍ ትመራላለች። ጋንግ ሶስተኛውን ምርጫ የመረጠች ሲሆን ለቀረጻ ስትሄድ ግን ሂጂ ከሴቶቹ መሀል ስለነበረች ስራውን ከጀመሩ ጊዜ አንስቶ ትተርባታለች። ለሰዎቹም አውቃ ስለ ድሮ ያልተፈጠረ ነገር በማውራት ካዋረደቻት በኋላ ጋንግ በጣም ስለበዛባት ትጮህባታለች። ሂጂም እንዴት እንደምታዋርዳት በማሰብ ሱጋ ትሄድና ስለ ድሮ ታሪኳ መረጃ ትሰጠዋለች። በየጊዜው የሚወራው ወሬም ጨምሮ ስለነበር የጋንግ በሰው ያላት እይታ በጣም እየተበላሸ መጥቶ ሆስፒታል ዩና ጋር ስትሄድ የሚወራባትን ሰምታ ተስፋ በመቁረጥ ስትመለስ ዩን ይይዛታል። እሷም በሱ ውሸት ምክንያት ይህ ሁሉ ነገር እንደተጀመረ ብትወቅሰውም ዩን ግን በከባድ ጊዜዋ ላለመተው ወስኖ ቤቱ ውስጥ ለትንሽ ጊዜ እንድትቆይ ያስገባታል። በነጋታው ዩን ሱቅ ክፍሏ ሲገባ ቤቱ በኮተት ብዛት ተጥለቅልቆ ያየዋል። የጋንጊ ማኔጀርም ለሃይሪ ስትደውል እንዳመማት እያስመሰለች ስራው እንዲጎተት በማድረጓና ምንም እንኳን አሞኛል ብትልም ፎቶ እየተነሳች እየለቀቀች ስለነበር ስለ ሁኔታው ከጋንጊ ጋር ለማውራት ዩን ቤት ትመጣለች። በዛውም ለምን ቤቱ እንድትቆይ ሊፈቅድላት እንደቻለ ስትጠይቀው ሌላ ነገር አስቦ ሳይሆን ለመርዳት ስለፈለገ ብቻ እንደሆነና ደግሞ ለጊዜው እሱና ልጁ ሆስፒታል ስለሆነ የሚኖሩ የጋንጊ እዚህ መሆን ችግር አይኖረውም ሲል ነግሯት በዩን መልካምነት ትገረማለች። ምሽት ላይም ዩንና ጋንግ ዝም ያለ እራት እየበሉ እነ ዩና ያሉበት ክፍል ውስጥ ዩን ለምን ዩናን በመንከባከብ እድሜውን ከሚፈጅ የራሱን ህይወት አይጀምርም? ሲጀመር እኮ ልጁ ሸክም ነው የሆነችበት እያሉ ሲነጋገሩ ዩና ትሰማና ቦታውን ለቃ ትሄዳለች። እነ ዩንም ይህንን ሲሰሙ ጓደኛውን ጨምረው እየተዟዟሩ ቢፈልጓትም ስላላገኟት በስተመጨረሻ ወደ ጣራው ላይ ሲሄዱ ዩና በሚያስፈራ መልኩ የጣራው ጫፍ ላይ ቆማ ያገኟታል። ዩንም በፍጥነት ካወረዳት በኋላ እንዴት እንደዚህ አደገኛ ቦታ ላይ ትቆሚያለሽ ሲላት ዩና ከዚህ በፊት እናቷ ስትሄድ ዩን በተመሳሳይ ቦታ ላይ ቆሞ ስላየችው እሷም ይህንን ማድረጓ ነበር። ዩን ብቻውን ዩናን ሲያሳድጋት እሷን ለማስደሰት የቻለውን ሁሉ ነገር ያለ የሌለ ስራ በመስራት የውሸት ደብዳቤ እስከ መጻፍ የደረሰ አባት ሆኖ ሳለ ከጋንግ ጋር ቁጭ ብሎ ልጁ ላይ ያለውን ትኩረት በእሷ ምክንያት እየተወ ስለነበር ከዚህ በኋላ መገናኘት እንደማይፈልግ ይነግራታል። የምትወደውን ሰው በማጣቷ ልቧ የተሰበረው ጋንግም ስለ ማንነቷ እና ስለ ስህተቶቿ መግለጫ ትሰጣለች። የቀድሞ ጓደኛዋ ዩንሂም ጋንግ ጥሩ ሰው እንደሆነችና ሃይሪ የተናገረችው አንድም እውነት እንዳልሆነ ትናገራለች። ጋንግሂንም ሰው እየወደዳት ስለነበር በዚህም ሃይሪ ላይ ህዝቡ በሙሉ ይቅርታ ትጠይቃለች። የጋንግሂ ስም መሻሻሉ አዲስ ስራ ማስገኘት ችሎ ስለነበር ሆሊውድ በአዲስ ፊልም ስራ እንድትሄድ ጥያቄ ይቀርብላታል። ጋንግም ከዩን ሀሳብ ራሷን ለማድረግ ጥሩ አጋጣሚ ነው ብላ በማሰብ ደስ ትሰኛለች። በሌላ በኩል ዩን የቀድሞ ሚስቱ እንደሞተች ይነገረውና ከዩና ጋር ቀብር ላይ ሄደው እናቷን በስተመጨረሻ በደንብ ከተሰናበተቻት በኋላ ከጋንግ ጋር የማይሆኑት ዩና ሸክም ስለሆነችበት ከሆነ ስትጠይቀው ዩና አንቺ ለእኔ የደስታ ምንጭ እንጂ በፍጹም ሸክም ያደለሽ የሚላትና ቀጥላ የዛን ቀን ጣራ ላይ የወጣችው መጥፎ ነገር ለማድረግ ሳይሆን ከጋንግ ጋር አብሮ እንዲሆን ለመጸለይ እንደሆነ ስትነግረው ከጋንግ ጋር ቢሆንም የልጁ ደስታ እንደማይጠፋ ስለተረዳ ጊዜ ሳያባክን ማኔጀሯ ጋር ይደውልና አየር መንገድ እንደሆነች ስለነገረችው በፍጥነት ጋንግ ላይ ሊደርስባት ወደዛ ቢያቀናም ሲደርስ ግን አውሮፕላኑ ቀድሞት በሮ ስለነበር ሳይገናኙ ይቀራሉ። ከአንድ ዓመት በኋላ ጋንጊ በጣም ታዋቂ ተዋናይ ሆና ስራዋን ጨርሳ ወደ ኮሪያ ስትመለስ ቤቷ በአሻንጉሊቶች ተሞልቶ ስለነበረ ተደስታ ውስጣቸውን ደግሞ ዩን የቀዳላት ድምጾች ስለነበሩ አንድ በአንድ እየሰማች ዩን ጋንግ ፍርሃቷን አቁማ ህይወቷን እንድታጣጥም ምክር በማግኘቷና ምክሩም ውስጧ ስለገባ ለአድናቂዎቿ በሙሉ ደብዳቤ መመለስ ትጀምራለች። በዚህም በጣም ተወዳጅነትን የተረፈችው ጋንግ ኢንተርቪው ላይ ፍርሃቶቿን ትታ እንድትጎብዝ ያደረጋትን ሰው ከልቧ ታመሰግነዋለች። ዩናና ጋንግም ምን ያክል በህይወት ተጉዘው እንደመጡ በማሰብ እየተያዩ ይሳሳቃሉ። ከፊልሙ እንደምንማረውም ሁሉም ከታዋቂ ሰዎች የሚጻፉ ደብዳቤዎች ከራሳቸው ከታዋቂ ሰዎቹ ላይሆኑ እንደሚችሉ
እንደሚችሉና ቢያንስ ግን ልጁን እጅግ በጣም ከሚወዳት አባት ሊሆኑ እንደሚችሉ ነው። ለዛሬው የነበረን የፊልም ቆይታም እዚህ ላይ ያበቃል። ሳምንት በሌላ የፊልም ጊዜ እስከምንገናኝ ድረስ ቸርን ሰንብት።